ሰላም ጤና ይስጥልን ውድ የሁለገብ ኢትዮ ሚዲያ ተመልካቾቻችን፣ ሁለገብ ኢትዮ ሚዲያ እንደተለመደው እናንተን ያስተምራሉ ያዝናናሉ የሚላችሁን የተለያዩ ፕሮግራሞችን ዜናዎችን ለእናንተ ይዞ የሚቀርብበት ብቸኛው ሚዲያ ነው። ይህ ሚዲያ ከወደዳችሁት ሼር፣ ላይክ፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።
እየገቡ ያሉ ክቡራን እንግዶችን ነው እየተመለከታችሁ የምትገኙ። የዩኒቨርሲቲያችን ስራ አመራር ቦርድ አባላት፣ የተከበራችሁ የዩኒቨርሲቲያችን አማካሪ ምክር ቤት አባላት፣ አገር ሽማግሌዎች፣ ሃይማኖት አባቶች፣ የተከበራችሁ የሴኔት አባላት፣ የተከበራችሁ ምክትል ፕሬዝዳንቶች፣ ፕሮፌሰር መስፍን ቢቢሶ የምርምርና ማህበረሰብ አገልግሎት ምክትል ፕሬዝዳንት፣ ዶክተር ሙላቱ ዳ የአካዳሚክ ጉዳዮች ምክትል ፕሬዝዳንት፣ ዶክተር ተክሌ ሌዛ የአስተዳደርና ልማት ምክትል ፕሬዝዳንት፣ ዶክተር ወክል ወልዴ የኦቶና ጤና ሳይንስ ኮሌጅ ምክትል ፕሬዝዳንት፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የዕለቱ እጩ ምሩቃንና የምሩቃን ቤተሰቦች፣ ክብራትና ክብራን፣ ከሁሉ አስቀድሜ እውቀትን በተግባር በሚል መሪ ቃል የሚታወቀው ወላይታ ሶዶ ዩኒቨርሲቲ ለ15ኛ ጊዜ በደማቅ ሁኔታ ተማሪዎችን በሚያስመርቅበት ክብረ በዓል ላይ ለመታደም ጥሪያችን አክብራችሁ ስለመጣችሁ በዩኒቨርሲቲያችን ማህበረሰብና በራሴ ስም እጅግ ከፍ ያለ ምስጋና እያቀረብኩ እንኳን ተወዳዳሪ፣ ጽዱ፣ አረንጓዴ፣ ሰላማዊና ህብረ ብሔራዊ ወደ ሆነው ወላይታ ሶዶ ዩኒቨርሲቲ በሰላም መጣችሁልን። ውድ ተመራቂው የድካማችሁ ፍሬ ለማየት የበቃችሁ የዩኒቨርሲቲያችን መምህራንና ሰራተኞች እንኳን ደስ አላችሁ፣ እንኳን ደስ አለን። ክቡራትና ክቡራን፣ ጥራት ያለው ትምህርት የሁሉ ነገር ቁልፍ ነው። ትምህርት ለግብርና እድገት፣ ለጤና እና ለሌሎች የተለያዩ መሰረተ ልማቶችን በማሟላት አገሪቷን ካደጉ ሀገራት ተርታ ለማሰለፍ የሚጫወተው ሚና በቀላል የሚገመት አይደለም። ይህንን የተረዳው የፌዴሪ ትምህርት ሚኒስቴር ከቅርብ ጊዜ ወዲህ የትምህርት ጥራት ለማረጋገጥ የትምህርት ፍኖተ ካርታን በማዘጋጀት ዘመኑን የሚመጥን ስርዓተ ትምህርቶችን በመቅረጽ ዩኒቨርሲቲዎችን የምርምር፣ የሳይንስና ቴክኖሎጂ፣ የአፕላይ ሳይንስ እንደዚሁም የኮምፕሬሄንሲቭ ዩኒቨርሲቲ በማለት በተልዕኳቸው መሰረት የልየታ ስራ በመስራት አፈጻጸማቸው በትኩረት መስክ አድርጎ ስራቸውን እንዲሰሩ አቅጣጫ አስቀምጧል። በዚሁ መሰረት የወላይታ ሶዶ ዩኒቨርሲቲ በኢትዮጵያ ውስጥ ከሚገኙ የሁለተኛ ትውልድ ዩኒቨርሲቲዎች መካከል አንዱ ሆኖ በ1999 ዓ.ም የተቋቋመ ከ2013 ዓ.ም ጀምሮ አፕላይ ሳይንስ ዩኒቨርሲቲ ሆኖ በተሰጠው ተልዕኮ መሰረት በተለይም በግብርና፣ በቴክኖሎጂ እና ኢንጂነሪንግ፣ በጤና፣ በከርሰ ምድር ጥናትና በስነሰብ መስኮች ትኩረት አድርጎ በርካታ ተግባራትን እያከናወነ ይገኛል። በ1999 ዓ.ም በ807 ተማሪዎች ብቻ ተቀብሎ በ4 ፋካልቲዎች እና በ16 ፕሮግራሞች ስራ የጀመረው ዩኒቨርሲቲያችን ዛሬ ላይ 4 ካምፓሶችን ማለትም ጋንደባ፣ ቴክኖሎጂ፣ ኦቶና እና ታርጫ ካምፓስ በማደራጀት በ7 ኮሌጆች እና በ3 ትምህርት ቤቶች በ62 የመጀመሪያ ዲግሪ፣ በ73 የሁለተኛ ዲግሪ፣ በ4 ስፔሻሊቲ እና በ10 ሶስተኛ ዲግሪ የትምህርት መርሃ ግብሮች በመደበኛ እና በተከታታይ ትምህርት ፕሮግራሞች በአጠቃላይ 39297 ተማሪዎችን ተቀብሎ እያስተማረ ይገኛል።
ዩኒቨርሲቲያችን ዛሬ በአጠቃላይ 1129 ተማሪዎችን ማለትም በመጀመሪያ ዲግሪ ወንድ 303 ሴት 71 በድምሩ 374 በድህረ ምረቃ ፕሮግራም ወንድ 630 ሴት 125 በድምሩ 755 ተማሪዎችን ያስመርቃል። ዩኒቨርሲቲያችን ማስመረቅ ከጀመረበት ከ2001 ዓመተ ምህረት ጀምሮ እስካሁን ድረስ በመጀመሪያ ዲግሪ 51735 በድህረ ምረቃ 3270 በአጠቃላይ 54460 ተማሪዎችን በማስመረቅ አገሪቱ በእውቀትና በክህሎት የተካነ የሰው ኃይል ልማት ላይ የሚሰራውን ስራ ላይ ከፍተኛ አስተዋጽኦ በማበርከት ላይ ይገኛል። ክቡራትና ክቡራን እንዲሁም እንግዶቻችንና ተመራቂዎቻችን የዘንድሮ የተማሪዎች ምረቃ ክብረ በዓልን 5 ነገሮች ልዩ ያደርጉታል። አንደኛው በ2012 ዓመተ ምህረት በተከሰተው ኮቪድ-19 ወረርሽኝ ወቅት የገቡና ወረርሽኙን በከፍተኛ መስዋዕትነት ከፍለው በመቋቋም ለዚህ የበቁ መሆናቸው። ሁለተኛው በሰሜኑ የሀገራችን ክፍል በነበረው ጦርነት ምክንያት አገሪቱ የተለያዩ ጉዳቶች ያስተናገደች ብትሆንም በደቡብ አፍሪካ በተደረገው ስምምነት አንጻራዊ ሰላም የሰፈነበት ወቅት መሆኑ። ትምህርት ሚኒስቴር የትምህርት ጥራት ለማረጋገጥ በወሰደው እርምጃ የ12ኛ ክፍል መልቀቂያ ብሔራዊ ፈተና በዩኒቨርሲቲዎች እንዲሰጥ የተደረገበት ወቅት መሆኑ። አራተኛው ዘንድሮ ተመራቂዎች በታሪክ ዩኒቨርሲቲው መውጫ ፈተና ኤግዚት ኤግዛም የመጀመሪያ ተፈታኝ በመሆናቸው ከነዚህ ውስጥም ከመደበኛው ተማሪ 45% ወደ 50% የሚጠጉ ተማሪዎች ያለፉ መሆናቸው እንዲሁም አረንጓዴ አሻራ ስራ ሪከርዳችን ለማስከበር እንደ ሀገር በአንድ ጀንበር 5 ሚሊዮን ችግኞችን ለመትከል ታቅዶ 566 ሚሊዮን በላይ ችግኞችን በመትከል በዓለም አቀፍ ደረጃ ታሪክ የሰፈርንበት ወቅት መሆኑ ይህንን የምረቃ በዓል ልዩ ያደርገዋል። ክቡራትና ክቡራን በዩኒቨርሲቲው የመማር ማስተማር ስራ ለማስቀጠል ብቃት ያላቸው መምህራን ለማፍራት በተደረገው ጥረት በርካታ መምህራን በውጭና በሀገር ውስጥ ቀጣዩ የትምህርት እርከን እንዲማሩ የተደረገ ሲሆን ትምህርታቸውን አጠናቅቀው የተመለሱ መምህራን ለድህረ ምረቃ ትምህርት ፕሮግራም መስፋፋት፣ ለችግር ፈቺ ምርምርና ፍላጎት ላይ የተመሰረተ ማህበረሰብ አገልግሎት እንዲሁም ለተለያዩ ቴክኖሎጂ ሽግግር ስራዎች ጥሩ አቅም የፈጠሩ መሆኑን የትምህርት የምርምርና የቴክኖሎጂ ሽግግር ስራዎች ጥራት እንዲጨምር ከፍተኛ እገዛ አድርጓል። በዩኒቨርሲቲው የመማር ማስተማር ሂደትን በቴክኖሎጂ ለማስደገፍ ስማርት የመማሪያ ክፍሎችን በማደራጀት ኢለርኒንግ ስርዓትን በመተግበር የኢንተርኔት አገልግሎት ሽፋንና ጥራትን ከወትሮ ይልቅ ከፍ በማድረግ በቴክኖሎጂ የተደገፈ ዩኒቨርሲቲ ለመገንባት በትጋት እየሰራን እንገኛለን። በዩኒቨርሲቲያችን በውጭ ግንኙነትና በአጋርነት ስራ 47 የውጭ ተቋማት ጋር ለመስራት የውል ስምምነት በመፈራረም እና በርካታ ፕሮጀክቶችን በመቅረጽ ወደ ትግበራ ምዕራፍ ተሻግረናል። በዚሁ ውጤታማ ከሆኑ ዘርፎች ተሞክሮን በመውሰድ እና ወደ ሌሎች በማስፋፋት ስትራቴጂካዊ አጋርነትና ዓለም አቀፋዊነትን በማጠናከር ራዕያችን ግቡን ለማድረግ ጠንክረን እየሰራን እንገኛለን። በበጀት ዓመቱ በተለያዩ ዘርፎች 63 የማህበረሰብ አገልግሎት ስራዎች የተከናወኑ ሲሆን በርካታ ነዋሪዎች ተጠቃሚ ሆኗል። 153 የምርምር ስራዎች የተሰሩ ሲሆን 221 በላይ የምርምር ስራዎች በዓለም አቀፍ ደረጃ ታዋቂ በሆኑ ጆርናሎች ታትሟል። 10 ቴክኖሎጂ ሽግግርም ወደ ማህበረሰብ ተደራሽ ሆኗል። ክቡራትና ክቡራን በዩኒቨርሲቲያችን ለሚገኙ ሰራተኞች የስራ አካባቢ ምቹ ለማድረግ እና ግብአት ከማሟላት አንጻር በዋና ግቢ ዳውሮ ታርጫ እና በኦቶና ካምፓስ ለሚሰሩ መምህራን የመኖሪያ ቤት ችግር ለመቅረፍ የተለያዩ ህንፃ ግንባታዎችን አጠናቅቆ አገልግሎት እንዲውል አድርጓል። የአረንጓዴ አሻራ በተመለከተ ዩኒቨርሲቲያችን አረንጓዴ ምቹ፣ ጽዱና ማራኪ የሚያደርጉ እንዲሁም ለምግብነት የሚውሉ 330 ሺህ ችግኞችን በማፍላት ነገን ዛሬ እንትከል በሚል መሪ ቃል አገር አቀፍ ንቅናቄ በሆነው ቀን ሐምሌ 10 ሪከርዳችን በመስበር በቁጥር 1500 በላይ ችግኞችን በአንድ ጀንበር በመትከል ተችሏል። ወደፊትም
ለአግሮ ፕሮሰሲንግ እና ለተፈጥሮ ጥበቃ አገልግሎት የሚውሉ ችግኞችን ለመትከል ታቅዶ የተሰራ ሲሆን በሀገሪቱ በአረንጓዴ አሻራ ልማት በዓለም አቀፍ ደረጃ ታዋቂ ስንሆን እንዲሁም ለመጪው ትውልድ አረንጓዴ አሻራ ልማት በዓለም አቀፍ ደረጃ ታዋቂ እስክንሆን ድረስ እንዲሁም ለመጪው ትውልድ አረንጓዴዋን ኢትዮጵያ ለማስረከብ በመንግስት ጎን ለመቆም በርካታ ስራዎችን በጋራ የምንሰራ ይሆናል። ውድ ተመራቂዎች፣ በወላይታ ሶዶ ዩኒቨርሲቲ በቆያችሁባቸው ተከታታይ ዓመታት በቀሰማችሁት የንድፈ ሀሳብና የተግባር ልምድ እውቀትና ክህሎት ራሳችሁን ቤተሰቦቻችሁንና ሀገሪቷን ለማገልገል ትምህርታችሁ በድል አጠናቃችሁ ለዚሁ ቀን በቅታችኋል። ይህን የቀሰማችሁን እውቀትና ክህሎት ወደ ስራ ዓለም ስትገቡ በተግባር በመዋል ሀገራችን የጀመረችውን ሁለንተናዊ የብልጽግናና እድገት በላቀ ሁኔታ ለማስቀጠል ብሎም የሀገራችን ህዳሴ እና አረንጓዴ አሻራ ልማት እውን ሊሆን በሚደረገው ርብርብ ማህበረሰባችን በእውቀት በቅንነት በታማኝነትና በትጋት ለማገልገል በድጋሚ ቃል የምትገቡበት ቀን ሊሆን እንደሚገባ ለማሳሰብ እወዳለሁ። ይህ የምረቃ በዓል በእንዲሁ መልክ እንዲሰምር የበኩላቸውን ሁሉ ሚና ለተጫወቱ አካላት ከፍ ያለ ምስጋና አቀርባለሁ። በመጨረሻም ውድ ተመራቂዎች፣ የተመራቂ ቤተሰቦች፣ መምህራንና ሰራተኞች በድጋሚ እንኳን ለዚሁ ቀን አደረሳችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ከዚህ በመቀጠል የዕለቱ ክብርን አካዳሚክና የአስተዳደር ክፍል ኃላፊ እውቅና በመስጠት ንግግሬን መጀመር እፈልጋለሁ። እናንተ ሰዓት ቢነሳ የምታጠፉ፣ ቁጣ ቢነሳ የምታበርዱ፣ ጠብ ቢነሳ የምታስታርቁ እጹብ ድንቅ ሀብቶቻችን ስለሆናችሁ እግዚአብሔር እናንተን አያሳጣን እላለሁ። የተከበራችሁ የዕለቱ እጩ ተመራቂዎችና ቤተሰቦች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የ2015 ዓ.ም እጩ ተመራቂዎችና የተመራቂዎች ወላጆች እንኳን ደስ አላችሁ። ተመራቂዎችን ለዚህ ያበቃችሁ መምህራንና የአስተዳደር ሰራተኞች እንኳን ደስ አላችሁ፣ እንኳን ደስ አለን። ያለፉት 3 እና 4 ዓመታት በዩኒቨርሲቲ ውስጥም ሆነ በውጭ በተለይም አገራችን ባለፈችበትና እያለፈችበት ባለችበት ፈታኝ ሁኔታ ውስጥ ሰላም ኖሮ የመማር ማስተማር ሂደት ሳይቋረጥ ተመራቂዎች ለዛሬው ቀን በመድረሳችሁ እግዚአብሔር ልናመሰግን ይገባል። በዚህ ሂደት ውስጥ የዩኒቨርሲቲውና የአካባቢው አመራር፣ የዩኒቨርሲቲው ህብረተሰብ በሙሉ በተለይም ሰላም ወዳድና ትምህርት ፈላጊ ተማሪዎች ያደረጉት አስተዋጽኦ ዩኒቨርሲቲውን የሰላም ቀጠና አድርጎት አልፏል። ከላይ የጠቀስኳቸው ባለድርሻ አካላት ሁሉ ለዛሬቱ ቀን እንድንደርስ ላደረጉት በጎ አስተዋጽኦ ሊመሰገኑ ይገባል። በዚህ ዓመት የምረቃ በዓል ላይ ሳናነሳ የማናልፈው ነገር ባለፈው ዓመት ተግባራዊ የሆነው የከፍተኛ ትምህርት መግቢያ ፈተናና በዚህ ዓመት የተጀመረው የቅድመ ምረቃ ተማሪዎች የመውጫ ፈተና ጉዳይ ነው። እነዚህ የትምህርት ጥራትን ለማሻሻልና የምረቃንን ብቃት ለማረጋገጥ የተጀመሩ አዎንታዊ እርምጃዎች እጅግ በጣም የዘገዩ እርምጃዎች እንጂ የማይፈለጉ አይደሉም። የሀገራችን የትምህርት ጥራት ከመቼ ጀምሮና እንዴት ማሽቆልቆል እንደጀመረ የራሱ ጥናትና ትንታኔ የሚያስፈልገው ቢሆንም ያለፉትን 50 ዓመታት እንደ ተማሪም እንደ አስተማሪም በከፍተኛ ትምህርት ውስጥ ያለፍን እንደኔ አይነት አዛውንት የምንሰጠው ጠቃሚ መረጃና ማስረጃ እንዲሁም ተሞክሮ ይኖራል ብዬ አስባለሁ። ሄዶ ግን የትምህርት ጥራትን ለማሻሻል አሁን የተጀመሩት እርምጃዎች ቀደም ብለው ተጀምረው ቢሆን ምን ያህል ውጤት በተገኘ ነበር ለማለት ነው። አሁንም ቢሆን ዘግይቶ መጀመሩን የምናደንቅ ሲሆን እነዚህ አይነት እርምጃዎች ያለ እንከንና ተግዳሮት ስለማይመጡ ደካማ ጎናቸውን በማከም እንዲጎለብቱ ማድረግ ወሳኝ ነው። ለዚህም አሁን የተጀመሩትን ጥረቶች የመደገፍና የማሻሻል ኃላፊነት የመንግስት ማለትም የትምህርት ሚኒስቴር ብቻ ሳይሆን የህብረተሰቡ በተለይም የትምህርት ሂደት ዋና ተዋንያን የሆኑት የቤተሰብ የመምህራንና የተማሪዎች መሆኑን ልንረዳ ይገባል። በእርግጥ የትምህርት ፖሊሲውን የማሻሻል ስርዓተ ትምህርቱን የመከለስና
የሕግ የበላይነትን የማስጠበቅ ኃላፊነቱን የአንበሳ ድርሻ የሚወስደው መንግስት እንደመሆኑ መጠን አሁን ላይ ላየነው የትምህርት ጥራቱና የተመራቂዎች ብቃት ማነስ ተማሪዎችንና ምሩቃኑን ብቻ ተጠያቂ ማድረግ ፍትሃዊ አይሆንም። የብዙ ሂደቶችና ክስተቶች ድምር ውጤት በመሆኑም ሁሉም ባለድርሻ አካላት የየራሳቸውን ድርሻ ሊወስዱ ይገባል። የወላይታ ዩኒቨርሲቲም በእነዚህ 2 ዓመታት የተሰጡትን ፈተናዎች በብቃት በማስፈጸሙ ሊመሰገን ይገባል። በአንጻሩም በብዙ ድካም ተፈትነው ያለፉት ተማሪዎች በዩኒቨርሲቲው ቆይታቸው ጥራት የጎደለው የትምህርት አሰጣጥና የፈተና አሰጣጥ ውስጥ እንደገና ገብተው እንዳይገኙ ተገቢውን እርምጃ መውሰድ ይኖርበታል። ከታች ያልተጀመረ የጥራት እርምጃ ሙሉ መፍትሄ አያመጣምና። በዚህ አጋጣሚ በዩኒቨርሲቲ ውስጥ ከ4 አስርተ ዓመታት በላይ በማስተማር በምርምርና በከፍተኛ አመራር ላይ እንደቆየና አንድ ኢትዮጵያዊ የትምህርት ጥራቱን አሁንም የሚፈታተኑ ሌሎች ጉዳዮች በቶሎ እርምጃ ሊወሰድባቸው ይገባል እላለሁ። ከነዚህም መካከል አንዱ የመማር ማስተማርና የምርምር የተግባቦት ቋንቋ ማለትም የእንግሊዝኛ ቋንቋ ጉዳይ ነው። ቋንቋን ማወቅ ብቻውን የእውቀት መለኪያ ሊሆን ባይችልም እውቀትን ለመገብየትና ያወቁትን ለማስተላለፍ ወሳኝ ክህሎት ነው። በአሁኑ ጊዜ በዩኒቨርሲቲዎቻችን ያሉ ተማሪዎችን ትምህርት የመቀበል አቅም በከፍተኛ ሁኔታ የሚፈታተነው ይኸው የእንግሊዝኛ ቋንቋ ክህሎት ማነስ ጉዳይ መሆኑን የተለያዩ ማስረጃዎችን በማስደገፍ በወላይታ ሶዶ ዩኒቨርሲቲና በሌሎች ተቋማት የምርምር ጽሑፍ ማቅረቤ ይታወሳል። ጽሑፉን ባቀረብኩባቸው ተቋማት ኃላፊዎችና የስብሰባ ተካፋዮች ዘንድ ሙሉ ተቀባይነት የነበረው ቢሆንም እስካሁን ምንም እርምጃ ሳይወሰድበት ቆይቷል። አሁንም ቢሆን የእንግሊዝኛ ቋንቋ ጉዳይ የትምህርት ጥራቱን ምን ያህል እንደተፈታተነው ዝርዝር ጥናት ሊደረግ ይችላል። አስፈላጊ ከሆነ ጉዳዩ የተጠነሰሰው እዚህ ስለሆነ የወላይታ ሶዶ ዩኒቨርሲቲ ተመራማሪዎች ተጨማሪ ምርምር አድርገው ምክረ ሀሳባቸውን ለመንግስት እንዲያቀርቡ ጥሪ አደርጋለሁ። ውድ የ2015 ዓ.ም ተመራቂዎች ልትኮሩ የሚገባ አንድ ነገር አለ። የትምህርት ሚኒስቴር ያስቀመጠውን አንዱን የብቃት መለኪያ ወስዳችኋል። ያ በራሱ አንድ ድል ነው። ፈተናውን በበቂ ውጤትም ያጠናቀቃችሁ አላችሁ። ፈተናውን ያላለፋችሁ ደግሞ አልወደቃችሁም። አንድ ሰው ወደቀ የሚባለው ራሱ ሲሞት ወይም በሕይወት እያለ ተስፋውን ሲቆርጥ ብቻ ነው። ስለዚህ ለጊዜው አላለፋችሁም እንጂ አልወደቃችሁም። የእናንተ ፈተናውን አለማለፍ የምታፍሩበት ሳይሆን ከላይ እንደጠቀስኩት የብዙ ሂደቶች ድምር ውጤትም ጭምር እንጂ የእናንተ ዝግጅት ማነስ ወይም ሌላ ድክመት ብቻ ሆኖ እንዲሰማችሁ አያስፈልግም። ትምህርት ሚኒስቴርም ይህንን ታሳቢ በማድረግ ነው የመውጫ ፈተናው ተደጋግሞ እንዲሰጥ የወሰነው። ራሳችሁን አዘጋጅታችሁ ለተሻለ ውጤት እንደምትበቁ እምነቴ ጽኑ ነው። የወላይታ ሶዶ ዩኒቨርሲቲ እኔ ካወቅኩት ጊዜ ጀምሮ እንኳን በየጊዜው የማስተማርና የምርምር እንዲሁም የህብረተሰብ አቀፍ አገልግሎት አድማሱን እያሰፋ ጉልህ አስተዋጽኦ በማድረግ ላይ ይገኛል። በቅርብ ጊዜ በዩኒቨርሲቲው የተገኘው 2ኛ የሙሉ ፕሮፌሰርነት ማዕረግ የዚሁ የምርምር እድገት ነጸብራቅ ነው። ለዚህም የዩኒቨርሲቲውን ህብረተሰብ እንኳን ደስ አላችሁ እላለሁ። ውድ የዕለቱ ተመራቂዎች፣ ይህ እናንተ የተመረቃችሁበት ጊዜ ዓለም አቀፍና አገር አቀፍ ውስብስብ የፖለቲካና የኢኮኖሚ ችግሮች ያሉበት ጊዜ ነው። ግን ይህ ሁኔታ የሚጥለን ፈተና ሳይሆን ጥለነው የምናልፈው ገጠመኝ መሆኑን አውቃችሁ ተስፋ በቆረጠና በጨለምተኝነት መንፈስ ሳይሆን በአሸናፊነት ልብ ነገን እንድትጋፈጡት አበረታታችኋለሁ። በመጨረሻ ላለፉት 30 ዓመታት ያህል በእንዲህ አይነት የተመራቂዎች ምረቃ ላይ ደጋግሜ ያልኩትን የምክር ቃል ልስጣችሁ።
እያዳመጣችሁኝ ያላችሁ በአንክሮ እንድታዳምጡኝ ለምናችኋለሁ። ምክሬን ስራንና የስራ ቦታን አትምረጡ። የምትፈልጉበት ደረጃ ለመድረስ የምትችሉትን ሁሉ አድርጉ። ያ ሁሉ ሆኖ ግን የምትወዱትን ካላገኛችሁ ያገኛችሁትን ውደዱ። ያ ሁሉ ሆኖ የምትወዱትን ካላገኛችሁ ያገኛችሁትን ውደዱ። ለዚህም እግዚአብሔር ይርዳችሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ምርጫው ከየትኛውም ስሜ ዶክተር ከበደ ካሳ እባላለሁ። የወላይታ ሶዶ ዩኒቨርሲቲ የእንግሊዝኛ ትምህርት ክፍል ፒኤችዲ በእንግሊዝኛ ቋንቋ ማስተማር የፒኤችዲ ዲግሪን አግኝቻለሁ። የወላይታ ተወላጅ ነኝ። በወላይታ አድጌያለሁ። ሐዋሳ ተወልጃለሁ። ወላይታ ውስጥ ከአንደኛ ክፍል ጀምሮ ትምህርቴን እስካሁን ድረስ የተከታተልኩት በዚሁ በወላይታ ሆኖ የመጀመሪያ ዲግሪዬን ባህር ዳር ዩኒቨርሲቲ ጨርሻለሁ። የሁለተኛ ዲግሪዬን ሐዋሳ ዩኒቨርሲቲ ጨርሻለሁ። የሶስተኛ ዲግሪዬን እዚሁ ወላይታ ዩኒቨርሲቲ ተመርቄያለሁ። መልካም። ዛሬ ብቸኛው የዶክትሬት ተመራቂ ነዎት ነው። በቃል ልገልጸው አልችልም። ደስታዬን ሊገልጽ የሚችል ነገር ከቋንቋ ባሻገር ሌላ ነገር ቢኖረኝ እጠቀም ነበር፣ ግን አልችልም። ውስጤን እንባ ያነቀው ነገር ግን ለዚህ ያደረሰኝን እግዚአብሔርን በመጀመሪያ አመሰግናለሁ። በመቀጠል በውስጤ ይህንን ደስታ ዛሬ እንዳገኝ የዚህ ደስታ ተካፋይ እንደሆን የረዳኝን እግዚአብሔርን እያመሰገንኩ የኢትዮጵያን ሕዝብና የትምህርት ሚኒስቴር ያስተማረኝን ከልብ ለማመስገን እወዳለሁ። መልካም። እርስዎ ለዚህ ውጤት እንዲበቁ እንግዲህ ብዙ ትጋት እንዳሳለፉ እርግጥ ነውና ለሌሎችስ የሚያስተላልፉት እንደርሱ አይነት ውጤታማ እንዲሆኑና አሁን ላይ በዚህ ዩኒቨርሲቲ በሌሎች ዩኒቨርሲቲ መውጫ ፈተና ላይ ዝቅተኛ ውጤት የተመዘገበበት ወቅት ላይ ነው የምንገኘውና ውጤት ያላመጡ ተማሪዎችስ በቀጣይ ምዕራፋቸው ምን መሆን አለበት የሚያነሱት ሀሳብ ካለ በዚህ ላይ ሰፋ አድርገው እናንሳ። በመጀመሪያ ደረጃ ውጤታማ ተማሪ ለመሆን የሚረዳው ትምህርትን መውደድ ነው። እኔን ያገዘኝ ከልጅነት ጀምሮ ትምህርት በጣም እወዳለሁ። ትምህርት እየወደድኩ ነገር ግን 9ኛ ክፍል ስደርስ ትምህርቴን መቀጠል ባለመቻሌ 11 ዓመት አቋርጫለሁ። 11 ዓመት ካቋረጥኩኝ በኋላ በሰዎችም ግፊት በውስጤም ተነሳሽነት ትምህርቴን ቀጠልኩኝ። እንደቀጠልኩ በአዲሱ ትምህርት ፖሊሲ የመጀመሪያ ባች ነኝ። በዚያው የመጀመሪያ ዲግሪን ባህር ዳር ዩኒቨርሲቲ አገኘው። ከዚያም በኋላ በግብርና ኮሌጅ ለ6 ዓመት አገልግያለሁ። እንደገና ደግሞ ወደ ዩኒቨርሲቲው በ7ኛ ዓመት ጆይን ካደረኩ በኋላ የሁለተኛ ዲግሪን በሐዋሳ ዩኒቨርሲቲ በውጤታማነት አንጻር ያለውን ሀሳብ እናንሳ። ኦራይት
ውጤታማነቱ ተግቶ መስራትን ይጠይቃል። የመንፈስ ጥንካሬን ይጠይቃል። ከሌሎች ጋር አብሮ መስራትን ይጠይቃል። ውጤታማነት በቀላል የሚመጣ አይደለም። እንቅልፍንም በመቆጠብ ሌሎች ፍላጎቶችንም በማገድ ወይም በመግታት እንዲሁም ደግሞ ለተሰለፉበት ዓላማ ወይም ለሚማሩበት ዓላማ ቅድሚያ በመስጠት ወይም ለሚሰሩት ዓላማ ቅድሚያ በመስጠት ለትምህርታቸው ቀንም ማታም ሳይለዩ እኔ ሌሊት ማንበብ እወዳለሁ። እኔ መጽሐፍትን የተለያዩ መጽሐፍትን ማንበብ እወዳለሁ። አማካሪዎችን በጣም አዳምጣለሁ። ደግሞ መምህራኖችን በጣም አከብራለሁ። ቢጣሉኝ እንኳን ለመታረቅ እንጂ ጥላቻዬን አላሰፋም። በአጋጣሚ ግጭቶች ቢፈጠሩ ራሱ ችግሮችን በራሴ ሶልቭ አደርጋለሁ እንጂ ሶስተኛ ሰው አልፈልግም። በዚያ ምክንያት ውጤታማ እንደሆን በጣም ትዝ የሚለኝ ወደ ኋላ ብሄድ ሌላ የቀደም ሲል ያነሳናት ነጥባለችና ውጤት ያላመጡ ተማሪዎችን ምን ማድረግ ይኖርባቸዋል? የሚመክሯቸው ውጤት ያላመጡ ተማሪዎች እድል አላቸው። ከዚህ በኋላ የሚፈተኑበት እድል ስላላቸው ውጤታማ ለመሆን የቀረውን 6 ወር ጠንክረው ወደ ጥናት መግባት አለባቸው። የተማሩትን ማስታወስ አለባቸው። የተማሩትን ማቴሪያሎችን መያዝ አለባቸው። አሁን ከቀድሞ ፈተና የፈተናውንም ሂደት ወይም ሁኔታ አይተዋል። ጥንካሬውንም እንደገና ደግሞ የፈተናውን ባህሪም አጥንተዋል። ይሄ ለሁለተኛ ጊዜ ተጨማሪ ትምህርታቸው ነው። ስለዚህ የተማሩትን ማጥናት አለባቸው። ከቻሉ እኔ ባለሁበት ዲፓርትመንት እንዲያውም ቢፈልጉ ቲቶሪያል መስጠት እችላለሁ። እኔ በበኩሌ በነፃ ላግዛቸው እችላለሁ። ተማሪዎች ካሉ ይጠይቁኝ። እዚሁ ነው ያለሁት፣ ልረዳቸው እችላለሁ። እንደገና ደግሞ በስራቸው መትጋት አለባቸው። ተስፋ መቁረጥ የለባቸውም። ትልቁ ነገር ሰሞኑን በባጃጅ ውስጥ ያነበብኩት አንድ ጥቅስ አለ። የሞት መጀመሪያ ተስፋ መቁረጥ ነው ይላሉ እና የውድቀት መጀመሪያ ተስፋ መቁረጥ ነው። ተማሪዎች ተስፋ መቁረጥ የለባቸውም። እኔ 11 ዓመት አቋርጬ ፒኤችዲ ዲግሪን ለጡረታዬ ገና 12 ዓመት እያለኝ ፒኤችዲን ጨርሻለሁ። እንግዲህ እነዚህ 11 ዓመት አቋርጬ እኔ ወደዚህ ስኬት ካበቃው በአንድ ዓመት ላላገኙት ውጤት ተስፋ መቁረጥ የለባቸውም። እኔን ተስፋ መቁረጥ ቢይዘኝ ኖሮ ለዚህ አልበቃም ነበር። ተስፋ መቁረጥን አሸንፌ ተስፋ አደረኩ፣ ዋጋ ከፈልኩ፣ አጠናሁ። በጥገኝነት አላምንም፣ በስርቆት አላምንም። እንደገና ደግሞ በሌላ ውጤት ኮርጆ ማለፍን አላምንም። ጥራት ላይ በጣም አክራሪ ነኝ። ሳስተምርም የራሴን አቋም ተማሪዎች ያውቃሉ። እዚህ ብቻ አይደለም፣ ከግብርና ኮሌጅ ጀምሮ በዩኒቨርሲቲ 11 ዓመት ቆይቻለሁ። በእነዚህ ዓመታት ሁሉ ተማሪዎቼ አቋሜን ያውቃሉ። ለጥራት እነሱም ድጋፍ መስጠት አለባቸው። ተማሪዎች በሙሉ ይህንን ሀሳብ መቀበል አለባቸው፣ መቃወም የለባቸው። ይህንን ኤግዚት ኤግዛም ሆነ ሌሎችንም ነገሮች መቀበል አለባቸው፣ ተግተው መስራት አለባቸው። ስለዚህ ይሳካላቸዋል ነው የምለው። ተስፋ አይቁረጡ፣ ይስሩ፣ እንደኔ ያሳካሉ። አመሰግናለሁ። ስሜ ሀና ሳይ ይባላል። በወላይታ ሶዶ በኢንፎርማቲክስ ዲፓርትመንት የኢንፎርሜሽን ሲስተም ተማሪ ነኝ። 4 ዓመት ነው የቆየው። እንግዲህ ጨርሰናል በእግዚአብሔር ፍቃድ። እሺ፣ እግዚአብሔር ይመስገን። እንኳን ሰላም ፈልጋለሁ። እንደው ለዚህ ለምረቃ በመውጣት እንግዲህ ያለፉት እንግዲህ በርከት ያሉ 10 ምናምን ዓመታት እኮ ከባድ ወቅት ነበር። በእርግጥ ያው ዩኒቨርሲቲ ውስጥ መኖር በጣም ብዙ ነገሮች አሉት። ከተለያየ ማህበረሰብ ጋር ነው የምንኖረው። ብዙ ቻሌንጆች አሉት።
ግን የሁሉ ቻሌንጅ ደግሞ ለማለፍ በጣም ብዙ ነገሮችን ጥናት አጥንተናል። ላይብራሪም ያው ብዙ ጊዜ እንትን እስከ ማለት ዶርምም ብዙ ብቻ መስዋዕትነት ከፍለናል። ብዙ መስዋዕትነት በዛ ላይ ከቤተሰብም ውጪ ነው ራሳችንን የምንፈትሽበትም ነው። ብዙ ቻሌንጆች አሉ። ያን ሁሉ አልፈን እንግዲህ እስከዚህ በቅተናል። እንደ እግዚአብሔር ፈቃድ ሆኖ እኔ አልፌያለሁ። ግን ደግሞ ሌሎችም ሳይጠሩ ደግሞ ሳይለፉ ምናምን ቀርቶ አይደለም። እንደ አጋጣሚ ሆኖ የመረበሽም ነገር አለ። አንዳንዱ የከበዳቸውም አለ። በዛ አጋጣሚ ያው አላለፉ። የቀጣዩን እንግዲህ ያው ከዚህ በተሻለ ጥረት ደግሞ ለፍተው እንደሚያልፉ ተስፋ አደርጋለሁ። እጅግ አመሰግናለሁ። መልካም ውጤት። ኦኬ፣ በመጀመሪያ ደረጃ ስሜ ዳዊት ደንቻ ማሞኝ ይባላል። ፊዚክስ ዲፓርትመንት ወይስ ፊዚክስ ትምህርት ክፍል ሁለተኛ ዲግሪ ተመራቂ ነኝ። ትምህርት እንግዲህ ብዙ ዋጋ እንደሚያስከፍል ሰው ሁሉ ያውቃል። ይህ ማለት ዝም ብሎ ተኝቶ ሳይሰራ ዝም ብሎ ተቀምጦ አንድ ሰው ውጤታማ ወይስ ኢፌክቲቭ ሊሆን አይችልም። ያ ማለት በርትቶ የሰራ ሰው ወደ መልካም ውጤት ወይስ በጉድ ሪዛልት እንደሚደርስ ነው። ያው ይህ የታወቀ ነገር ነው። በርትቶ የሰራ በሁሉም ነገር ኖት ኦንሊ ትምህርት ብቻ አይደለም፣ በሁሉም ነገር ሰው ውጤታማ እንደሚሆን ያው ይታወቃልና እኛም በራሳችን ዲፓርትመንት እኔም በራሴ ሳብጀክት በጣም በመጀመሪያ ደረጃ ወይስ በቢኤስሲ በመጀመሪያ ዲግሪ ሲማርም በጥሩ ሁኔታ በጥሩ ውጤት ነው የጨረስኩት። ያ ማለት ዝም ብዬ ሳልሰራ ቀርቼ ሳይሆን ሰርቼ ነው ውጤት ያመጣሁት። አሁንም እግዚአብሔር ይመስገን በጥሩ ሁኔታ የራሴን ትምህርት በጥሩ ሁኔታ ተምሬ ውጤታማ ሆኜ ሁለተኛ ዲግሪ ተመርቄያለሁ ማለት ነው። ሌሎች ከትምህርት ጥራት ጋር ተያይዘው ለተማሪዎች ምን መልእክት ነው? ምናልባት አሁን ተማሪ በጣም ዝግጅት ተስፋ ማድረግ ይፈልጋል። ምናልባት ሌሎች ወጣቶች አሁን በዚህ በትምህርት ጥራት ጋር ተያይዘው አንዳንድ በኤግዚት ኤግዛም ላይ ትንሽ ውጤት ዝቅ ያለባቸው ወጣቶች ምን ተመልክተዋል? ሌሎችም ለቀጣይ ለትምህርት ጥራት ምን ማድረግ አለበት ይላሉ? እንግዲህ ይሄ በጣም ጥሩ አካሄድ ብዬ ነው በራሴ የማስበው። ምክንያቱም ትምህርት ጥራት እንዲመጣ በጣም ስንጓጓ ነበረ። እኔም ባይዘዋይ መምህር ነኝ እና ስናስተምራቸው በጣም ትምህርት ጥራት ዝቅ ብሎ ሲመጣ በጣም ቁጭት ውስጥ ስንገባ ነበር። አሁን ግን ይሄ መምጣቱ በጣም ደስ ብሎናል፣ በደስታ ተቀብለናል። ሁሉም ሰው በራሱ ሳብጀክት ላይ አውቆ ተምሮ በጣም ትምህርት ተከታትሎ ወይስ ተማሪዎችም በደንብ እንዲተከታተሉ በጣም አስፈላጊ የሆነ ነገር ነውና እህንን ሁላችን ብንቀበልና በዚህ ላይ ትኩረት ሰጥተን ብንሰራ በጣም ጥሩ ነው ብዬ አስባለሁ። እጅግ አመሰግናለሁ። መልካም ቆይታ። አመሰግናለሁ። እናመሰግናለን። ሆኖ እንዲመረጥ የሚለውን ታሳቢ አድርገን ከህዝብ ጋር መግባባት ፈጥረናል። ይህ ብቻም ሳይሆን ምርጫው ፍጹም ሰላማዊ፣ ነፃ፣ ዲሞክራሲያዊ አሁን እንደኛ አካባቢ ያው ዲሞክራሲ ስርዓት ግንባታው ገና እንጭጭ ላይ ያለው እንደማጎልበት ጭምር እየተሰሩ ያሉ በርካታ ስራዎች አሉ። ብቻም ሳይሆን በህዝብ ዘንድ በሁሉም ህዝብ ዘንድ ተአማኒ የሆነ ምርጫ እንዲሆን በርካታ ስራዎችን እንደ ከተማችን እየሰራን እንገኛለን። Thank you.